ሰላም እንደምሰንብታችኋል የነጻ መረጃ ዩቲዩብ ቻናል ቤተሰቦች። ዛሬ ደግሞ በምግብ አሰራር ሰዓታችን ላይ ቀለል ያለ የቅቅል አሰራር ይዤላችሁ መጥቻለሁኝ። እንዴት እንደሰራሁት አጋራችኋለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉልኝ፣ ቪዲዮ ለብዙዎች ተደራሽ እንዲሆን አጋሩልኝ። በቀጥታ ወደ አሰራሩ እንሄዳለን። መጀመሪያ ድስታችን ላይ ትንሽ የዘይት ጋር አረግንና እኔ ያገኘሁት አጥንት የነበረ ለመስራት እናንተ ደግሞ የተለያዩ የአጥንት አይነቶችን የበግ የበሬ ልታገኙ ትችላላችሁ። የኔ ይሄ የበግ ነው። እሱን መጀመሪያ ካበሰልኩት በኋላ ትንሽ ብረት ድስቱ ጠበብ ስላለኝ ሌላ ብረት ድስት ላይ ከጠበስኩት በኋላ አጥንቱን ገለበጥኩኝና ከዛም በኋላ ስጋዬን የጨመርኩት በዚህ መልኩ የከተፍኩትን ነው። ከዛ በመቀጠል ደግሞ ሽንኩርት ነው የጨመርኩት። ሽንኩርታችንንና የጨመርነውን ስጋ ደግሞ አሁን በጋራ አድርገን በደንብ እናበስላቸዋለን። እኔ እንግዲህ ቀለል ያለ አሰራር ብዬ ነው ማስበው። ይሄንን እንደ ሀገራችን ሌላ የአጥንት አይነት ማግኘት አልቻልኩም። ባገኘሁት ግን እስቲ እንዴት አድርጌ እንደምሰራው ነው ላጋራችሁ የፈለኩት። ከዛም በኋላ እዚህ ጋር እርድን የጨመርኩት። እርድ ከጨመርኩኝ በኋላ በደንብ አድርጌ ከስጋው ጋር አዋህደዋለሁ። ከዛም በኋላ በየመሃሉ ግድን እያደረግን እንደዚህ በእንፋሎት ስጋው በደንብ ከሽንኩርቱ ጋር እንዲበስል እናደርጋለን። እንግዲህ የእናንተ ደግሞ የተለየ የአሰራር መንገድ ሊኖራችሁ ይችላል። እኔ በዚህ መልኩ ባገኘሁት ግብአት እሰራለሁኝ። ግን በጣም ቆንጆ ነው የሚመጣው፣ ይጣፍጣል። ብታዩ እውነት ልክ እንደ ሀገር ቤት ነው ያለኝ የሰራሁት። ከዛ እዚህ ጋር ተለቅ አድርጌ ነው ካሮት ከትፌ የጨመርኩበት። ለምን በኋላም ስለሚበስል በደንብ ስለምናበስለው ከአጥንቱ ጋር እንዳይሞትብኝ በማሰብ እንደዚህ ተለቅ አድርጌ ከትፌ ነው የጨመርኩት። በኋላ ላይ በደንብ ሆኖ ይበስልልናል እሱም። ከዛም በኋላ እንግዲህ እንዲህ ያደረግን በጋራ አብረናቸው እያበሰልን እንሄዳለን። ከዛ በመቀጠል እዚህ ጋር የተፈጨ ዝንጅብልና ነጭ ሽንኩርትን የጨመርኩት እሱን እናዋሃዳለን። አሁን በዚህ መልኩ እያበሰልን እንሄዳለን። ከዛ በመቀጠል እዚህ ጋር ያልጫ ቅመማችንን ነው የጨመርኩት። ያልጫ ቅመማችን ቆንጆ የሆነ ጣዕም ይሰጠዋል። እሱን ከጨመርን በኋላ አሁን የምንፈልገው አይነት የመብሰል ሁኔታ ላይ ስለደረሰልን ውሃ በጎን እናፈላና ያፈላነውን ውሃ የምንፈልገው መረቅ ልክ እንከልሳለን። እኔ በሚበቃኝ ልክ ነው እየከለስኩ ያለሁት። ትንሽዬ ውሃ እንዲኖረው ፈልጋለሁኝ። በደንብ እንዲኖረው ነው የምፈልገው። ልጆችም ስለሚበሉ ፍትፍት ብሎ እንዲበሉት ውሃ በደንብ አረግበታለሁኝ። ስለምናቆየው በኋላ ስለምናንተከትከው በቂ ውሃ አሁን ላይ ብንከልስበት ቆንጆ ነው የሚሆነው። ከዛም በኋላ እንግዲህ ቅድን እናደርግና እናበስላለን። የመሃሉ የከፈትን ቼክ እያደረግን እየቀረንን ቅመማ ቅመም እየጨመርን ማብሰላችንን እንቀጥላለን። ይኸውላችሁ የደረሰ ነው። ካሮቱም 2 ቦታ ምናምን በራሱ የበሰለ ስለሆነ ስብርብር እያለ ይመጣል። ከዛ እዚህ ጋር የማይረሳውን ጨው ጨምራለሁ። ጨዋችንን ከጨመርን በኋላ ደግሞ እናዋሃድና ሌሎች የሚቀሩ ቅመሞችን እየጨመርን እንቀጥላለን። ከዛ እዚህ ጋር የሎረል ቅጠል እንጨምራለን፣ ወይንም በጣሊያንኛ አሎሮ ነው የሚባለው። እሱን እንጨምረዋለን። በጣም ቆንጆ ጣዕም ነው የሚሰጠው ለቅቅላችን። ደረቁም አለ ይሸጣል። ይህ ግን እኔ እርጥቡን አግኝቼ ነው ሰፈሩ ስለነበረ ከዛ የወሰድኩትን ነው ፍሪጅ ውስጥ አስቀምጨው በረዶ ቤት ምንም ፍሬሽ እንደሆነ ነው የተቀመጠውና እሱን ጨመርኩኝ። እዚህ ጋር ቁንዶ በርበሬያችንን እንጨምራለን። እየጨረስን እየበሰለ ስለሆነ መጨረሻ ላይ ቁንዶ በርበሬያችንን ነው መጨመር ያለብን። እንዳልኳችሁ እየደረሰልን ነው። ስለዚህ እዚህ ጋር 2 ማንኪያ ቅቤ ጨመርኩኝ።
እንደየፍላጎታችሁ የቅቤ መጠናችሁን መጨመር ትችላላችሁ። ከዚህ የበለጠ 1 ማንኪያ ብቻ ማድረግ ይቻላል። ለኔ ግን ለሰራሁት የቅቅል መጠን 2 ማንኪያ ይበቃዋል ብዬ ስላሰብኩኝ 2 ማንኪያ ቅቤ ጨምሬ ቅቤውን በደንብ አድርጌ ካዋድኩኝ በኋላ በድጋሚ ክድና አድርጌ ትንሽዬ ወደ ውስጥ እንዲገባልኝ አበስለዋለሁኝ። ነፃ መረጃ ዩቲዩብ ቻናሌን ለማታውቁ እንዳዲስ ለምትከታተሉት የእናቶችን እርግዝና የተመለከቱ የተለያዩ መረጃዎችን ከራሴ ልምድና የጤና ባለሙያዎች ደግሞ እንዲላሉ እያልኩኝ እንደ ጋዜጠኝነቴ የምሰጥበት ቻናል ነው። ስለዚህ ሰብስክራይብ ብታረጉ ትጠቀማላችሁ። ሰብስክራይብ አድርጉ። መጨረሻ ላይ ስለደረሰ ቃሪያችንን ጨምረን ቅቅላችንን በዚህ መልኩ ሰርተን አጠናቀናል። እንዳልኳችሁ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። ቪዲዮ ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ቀጣይ በሌላ የምግብ አሰራር ነው የምንመጣው። ያው ተጋበዙልኝ፣ ኑና አብራችሁኝ ብሉ ላለው ቸር ሰንብቱ።